ና እዚህ ጋር ግባ አባቴ። እንዴ ቆይ ምን ነው እንዴ? ይሄ ኢዛና ነው እንዳትኝ። ጭራሽ ፓርኪንግ ጀመረ። የት አለ? ያውልሽ። ምን ኢዛና? ቲኑ እንዴት እዚህ ቦታ ተገኘ? ቤተሰቦች ጓደኞች እንደዚህ ሆነ ያዩ ዝም አሉ? ሁሉንም እኮ ላንቺ ስልትቻቸው ነበር። ቤተሰቦች ታዋጣ ብለው ትተውኛል። ጓደኞቼ ላንቺ ስልትቻቸው ሲቸግረኝ ምን ብዬ አይናቸው ነው ያሉ። ይቅርታ፣ አሁን ሁሉንም ነገር ማስተካከል ፈልጋለሁ። ምንም የሚስተካከል ነገር የለም። አሁን ብቻዬን ሰላም ነኝ። ሰላሜን አትረብሽብኝ። ሂጂልኝ። መኪና እየወጣብን ነው። አረ ቆይ አንቺ ነኝ እንጂ። ቆይ ምን ብሎሽ ነው ያኮረፍሽው? ሂጂልኝ አለኝ። ነይ እንሂድ። ከሱም ብሶ ደግሞ አንዴ መጣው። እሺ ስም አንተ ካንተ ብሶ ትንቀባረራለህ እንዴ? ለማንኛውም እቺን መኪና ታያታለህ? የሷ መኪና ነች። በደንብ ጠብቃት እሺ። ካነሰ ስንመለስ እንጨምርልሃለን። ምን ብለሽ ነው? ነይ እንሂድ። ምን ያመናቀረታል? እንዲህ ስታከም ትቀበላ ፊቷ ላይ አትወረውርላትም ነበር? ተዋቸው። ተርፏቸው የወረወሩት ብር ለማን እንደሚጠቅም እኔ በደንብ አውቃለሁ። ዛሬ ተርፎን በማይሆን ነገር የምናጠፋው ብር ለአባቶች ማረፊያን ይሰራል። በሙታን ሳማር ቅዱስ ሚካኤል ገዳም የሚገኙ አባቶች የሚያርፉበት ባት ከፀሐይ፣ ከብርድ፣ ከንፋስ ምንም አትከላከል። ሁላችንም ያቅማችንን በማዋጣት አባቶች ከጸሎት በኋላ የሚያርፉበትን ቤት እንስራላቸው። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391